አርሂቡ ነብይ ይሉና ተመልሰው አንተ የሐራም የዝሙት ዘፈን ተቀዳም። ሱብሃንአላህ ወርደት። ቢስሚላሂ ረህማኒ ረሂም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አርሂቡ ነብይ በጣም በፍቅሮትን ተቃጥያለሁ መዲና ውሰዱኝ ምናምን እያለች አልነበረች? መዲና ሳየናት። መዲና ከሆነ ሐጃሽ ረካዓተይን መስገድ ነው። ሶላት አለ ነቢ ከሆነ ግን ባላችሁበት ባለንበትም የትም ብንሆን ይደርሳል። በዚህ ብለን ስለዚህ በሽርክ መንዙማ የተበረዙ ሁሉ ጊዜ ወንድምና እህቶች የሐራም ዘፈኗ ማለች። አንተዬ አንቺዬ የኔ ነሽ፣ አንተዬ የኔ ነህ፣ አንቺ ዝም ብሎ አጉለች። አሁን የባህሬኗ ብያቸዋለሁ ብዙ ጥፋት እያጠፋች ነው። ብዙ ተከታይ ይዛ ወደ ገደል እየገባች ነው ያለችው። ስለዚህ አንድ ጃሂሎች አሉ አንድ ጃሂሎች ምን ይላሉ? ይሄ አይብ አይደለም ወይ ምናምን በኮሜንት እንኳን ነበር። እስኪ እዚህ ልግለጸው። አይብ አይደለም ይሄ የሰሩትን ስራ ራሳቸውን ወደ አደባባይ ያወጡት። አይብ ማለት እኮ የት ገቡ፣ ቤት ወጡ፣ ምን በሉ፣ ምን ጠጡ፣ እስኪ መፈናፈን በቃ በተሰበሰቡበት ሂደቀጭ ካሜራ ይሄ በቃ ወን ብለህ የምትከታተል ከሆነ ማለት ነው። ወላ ተጀሰሱ ብለዋል አላህ Subhanahu Wa Ta'ala። ይሄ ግን ወደ አደባባይ ጥሩ ነን እኛ በቃ ሐቅ ላይ ነን ብለው ነው እየለቀቁት ያለው። አዎ መጥፎ ቢሆንማ መጥፎ ነን ቢሉ አይለቁም ነበር። ጥሩ ነን በቃ ይሄንን ፎሎው እናገኛለን፣ ላይክ እናገኛለን እና በቃ ስለዚህ ተከታዮቻቸው ለማጥመም እነሱ ግን ጥሩ ሰርተናል ብለው ነው ያቀረቡት። ወንድምና እህቶች ጥሩ ቢሉት ጥሩ አይሆንም። ለመጥፎ ነገር ጥሩ ብንለው በምንም ተአምር ጥሩ ሊሆን ስለማይችል ስለዚህ አይብ ሳይሆን ይሄ ራሳቸውን በቀረጹት ራሳቸውን ቀርጸው ቪዲዮ እንድሩ ሁሴን አልቀረጸውም ቀርጸው ኤዲት አድርገው ምናምን ብለው በፖስተቱት ራሱ በፖስተተው ምንድነው አንድ ሰው ግን የሚበሳጨው ራሱ አሁን ራሴ ነው እኔ ምንም አይመስል ግን ከዓላማዬ ውጪ ያላልኩት ነገር አለ ብለው ከፖስተቱኝ ይሄ حرام ነው፣ ውሸት ነው። ለምሳሌ አንድ ጊዜ በመርካቶ ጫት ይዤ በርጫ ያደርጋል ነጭናጫ ያልኩ ከዛ ጫት በፌስታል ይዞ እንደዚህ አልይዝም እንደዚህ ያዝ አልይዝም አልነካውም ጭራሽም እና ከዛ በሌላ ቅንብር ሰዎች ይኸው መርካቶ እኮ ጫት ይዞ ነው የሚውለው ጫት እየዞረ በቃ ይሰጡታል ጫት ምናምን ብለው ተረጎሙት። አያችሁ የኔን ድምጽ አጥፍተው ማለት ነው። ድምጹን አጥፍተው ይሄ ግን እዚህ ጋር አንተ እያለች ነው ያጠፋነው ድምጽ የለም። አርሂቡ ነብይም የጠፋ ድምጽ የለም። እኛ አጥፍተን ኤዲት አድርገን ያላሉትን አሉ ማለት ሰው ያላለውን አለ ማለት حرام ነው። የውመል ቂያማም ያስጠይቃል። ያላለውን የሰራውን ግን ደነሰች። አዎ በረሱል ሰለላሁ ዐለይሂ ወሰለም አርሂቡ ግቡልኝ አለች። አዎ መዲና ውሰዱኝ አለች። አዎ ከንፈር ተቀባብታ ኑ ደባብሶኝ አለች። ልቧን ያዘች። አወየው በመናብ ደርሰው አብሽር ይበሉኝ ደባብሰው የሚል ሊፕስቲክ والله ረሱል ይደባብሳሉ አጅነም ላ አይደባብሱ። ስለዚህ ይሄ ያለውን ነው የተናገርነውና እህታችን ባህሬን ያለሽው እንዳልኩሽ ይህንንም حرام አየሽ አርሂቡ ነብይ ያልሽ ቆይተሽ የነብዩ ሙሐባ ቃጥሎኛል በቃ ሰውነቴ እንዲህ ብለዋል ጋይተዋል ተጋግለዋል ቁርጥርጥ ብለዋል በቃ ይቅርብኝ በቃ መዲና ልምጣ እያልሽ ነበር። ሙሐባ አቃጠለኝ ብለሽ ማለት ነው። ሙሐባ ይሄ ነው። እሺ ሙሐባ ያቃጣ አሁን እኛ አለን አልহামዱሊላህ የረሱል ሰለላሁ ዐለይሂ ወሰለም ሙሐባ እናቀዋለን። መንገዳቸውን መከተል ነው እንጂ ውሰዱን የዘፈን እያመጣን የተጨማለቁ የሐራም ዘፈኖች በአረብኛም ይሁን በትግርኛም በአማርኛም ስፖስት ታይታችሁኛል። እኔ አንድ አቋም እንያዝኩ ነው ዲን ዕውቀት ከሌለሽ ገደል ነው የምትገቢ ማለት። ስለዚህ አንቺም ያዋጣሽ የሽርክ መንዙማዎችሽን ሙልጭ አርገሽ አጥፊያቸው። አንድ የሐራምም ምክንያቱም አንቺ እየሸቀጥሽ ነው። ረሱል حرام ያሉትን እንደ ሐላል አድርገሽው አሁንም ዘፈን በቃ እዛ ተጨማልቃለች። ወንድምና እህቶች በሽርክና በሐራም ዘፈኖችን ማለት ነው በሐራም ሙዚቃዎችን እና እኔ አሁን እያልኩ ያለሁ አይብ አይደለም ይሄ እዚህ ጋር አስረግጬ በትክክል አድርጌ ላስረዳችሁ አይብ አይደለም። ራሳቸው ይገልጻሉ። ራሳቸውን ወደ አደባባይ ባወጡት ወላጅ አይመክርም ወይ ይምከርሽ ቤት ሆኖ በቅርብ ስለሚያገኛቸው በውስጥ አትመክርም ወይ እንዴት አድርጎ በውስጥ ይመከራል ሰው
በውስጥ ያልተለቀቀ እንዴ በውስጥ እኮ ለጅንጀና ለምናምን ነው በአሁኑ ጊዜ እንደውም ታምሪያለሽ ስልክሽን ስጪኝ ምናምን ተብሎ በውስጥ ወደ ሌላ አቅጣጫ በውስጥም አላህን ፍራ ምናምን ብለህ ግን እዚህ ጋር ነው እዚህ ይስማው እስኪ ይስሙት በቪዲዮ እንደሰሩት በቪዲዮ ስንገልጽላቸው ግን ይደነግጣሉ ትንሽ ወደ አኺራ ሊመለሱ ይችላሉ ብለን ነው ወደ አላህ ሊተብቱ ይችላሉ ብለን ነው ወደ ዲናቸው ሊመለሱ ብለን ነው ስለዚህ ይሄን ይመስላል እህታችን ንግድሽን ሰዎችን ስራ ማስገባት የመሰለ የቲክቶክ አጠቃቀም እንዲህ እንጠቀም ሴቲንጎችን እንደ የፌስቡክ ቅድም እንደነገርኩ እሱ ነው ፊልድሽ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሐመድ ዜሮ ውሸት ምክንያቱም ውሸት ለመሆኑ ምንድነው በሽርክ የተጨማለቀ ነው ጉልኝ ውጡልኝ ተቃጥያለሁ እያልሽ ደግሞ ለወንድ ደግሞ አሁን እየዘፈንሽ ሰማል የኔ ነህ ይሄውን መሐመድ አይደለም አሁን አንቺ ተቃጥያለሁ ምናምን ያልሽው ወንድ ካለ በዛ ነገር በረሱል ሰለላሁ ዐለይሂ ወሰለም ስም ግን አትሸቅጪ አይቼዋለሁ ፕሮፋይልሽ አካውንትሽን በጣም ቆሻሻ የሞላበት ነው እና ሼር አድርጉት ወሰላም አለይኩም ወራህመቱላሂ ወበረካቱ ረመዳን ነው መጥፎ ነገር ነው ማንናገረው እንጂ መጥፎ ነገር የፖሰቱትን ሰዎች ማስተካከል ግዴታችን ነው ማን አላህ Subhanahu Wa Ta'ala እና ነብዩ ሰለላሁ ዐለይሂ ወሰለም ሙንከር ሲሰራ ዝም ብላችሁ አይታችሁ እለፉ ስላላሉን በእስልምና እኮ ነው እስልምና ስላዘዘኝ እኮ ነው እየነገርኩ ያለው አይታችሁ እለፉ አይልም ልኩን ንገሩት ፊት ለፊት ካገኘው እሺ አደባባይ ላይ የሄዱ እኮ አላህን ፍሩ ያልናቸው ነው ፊት ለፊትም ከፈለጋችሁ ፊት ለፊት ተቀባብታ ምናምን ብላ የምትሄድ ፀጉሯን ለቃ ወይም ይሄን አራ حرام ነው ይሄንን ቡቱቶ አድርገው የሄዱ በታክሲ ውስጥም ያጫወትኩ እኔ ማለት ያሳሳቅኩ ያዝናናሁ በለንቺን በተሳፈርኩበት በአውቶቡስም የቀለልኩ ሴት እህቶቻችን እየመከርኩ ባለፈው አሁን 3 ሴቶች በጣም ነው የመከርኳቸው በታክሲ ውስጥ ምን ያረግላችኋል ይሄን እንትን ማሳየት አንዷ እንትን አርጋ ሊፕስቲክ ሶፍት ልስጥሽ ወይ የሳቀን ከዛ ነሽዳውን ከፈታረኩት አንተ ነህ እንዴ አፉ በኝ አው ሒጃብሽ ልበሽ እሱ እኮ ነው ምናምን እናመሰግናለን ወላሂ ያው ልክ ነው ምናምን አያችሁ እንዲህ ነው ፊት ለፊት ማለት እዚህ ጋር የለቀቁትስ የት እናገኛቸው መልሱልኝ እዚህ ጋር ለሚለቁት ሴቶች የት ነው ማገኛቸው እኔ አላቃቸውም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።